የሚሰራ ከሆነ ጠንካራ ጤናማ አመራርነትን ያገኛል። ሊደርሺፕ ነገር ግን በአመራርነት አይሳካም። ምን ያስፈልጋል? ተከታይነት ያስፈልጋል። ፋሎሺፕ ያስፈልጋል። ማይንድሴት ሁለት ነገር ነው የሚያመጣው። በአመራርነት በዚህ አይሳካም። እንደገና በተከታይነት ደግሞ አይሳካም። በሁለት የሚሳካዩ በአመራርነትና በተከታይነት ከዚህ በኋላ ምን ይፈጠራል? ባለቤትነት ይፈጠራል። የኔ ሀገር ነው፣ የኔ መስሪያ ቤት ነው፣ የኔ መንደር ነው። ይህ ከማይንድ ጋር የተያያዘ ነው። እዛ አባ ሳሙኤል ማረሚያ ቤት አዲስ ነው። ከቃሊቲ ወደዛ ተቃይሮ ከአንድ ወር በላይ ስልጠና ሰጥቼ ነበር። በቅርቡ ጊዜ ተሰርቶ ቢመረቅም ነገር የተበላሸ ሽንት ቤት የተበላሸ። ታዲያ በኢትዮጵያ አንድ ዕቃ ርካሽ ነው? ርካሽ አይደለም፣ በጣም ውድ ነው። ነገር ግን ወንበር ቢሆን የሽንት ቤት ዕቃ ቢሆን ሸክላ ከትንሽ ጊዜ በኋላ ተበላሽቶ ቆሽሾ ይሆናል። ለምን እንደሆነ ታውቃለህ? የኔ ሽንት ቤት አይደለማ፣ የኔ ወንበር አይደለማ፣ የኔ አይደለማ፣ ይህ የኔ አይደለማ። የኛ ከሆነስ ትንሽ ነገር የኛ ከሆነ እንቆጥባለን፣ እናከብራለን። ማይንድ ነው ማይንድ። በዘመናዊ መሰረት ቢገነባ በባለቤትነት ሳይሆን በባርነት መንፈስ፣ በኔጌቲቭ መንፈስ፣ በግድየለሽነት ስራ ይሰራል። አይሰራም አይደለም፣ ይሰራል። ነገር ግን በባለቤትነት አይደለም። እንደ ነገርኳችሁ የአንድ ጠንካራ መሪ ጤናማ መንፈስ መተላለፍ አለ፣ ማዳረስ አለ። ይህ ቀላል ነገር አይደለም። መሪው ጠንካራ ቢሆኑ ካልተላለፈ በስተቀር ሊሳካ አይችልም። በሁለት ጥምረት፣ በሁለት አንድነት ከዚህ የዚህ ሁለት ውጤት ምንድን ነው? ባለቤትነት። ከዛ ለውጥ ይታያል። በሶስት መንፈሶች ኮሪያ ተካሂዳለች። የዓለም አንደኛ ድሃ ሀገር የነበረች ሰፊ መሬት፣ እርሻ ምንም የሌለባት ኮሪያ ተካሂዳለች። ከመሪ አመራሮች ጀምሮ ገበሬዎች፣ ተማሪዎች፣ ያልተማሩት የተማሩ ሁሉም እንደ ነብሩ ወደፊት የሚያፋፍቅ ቻሌንጅ ነው የሚያደርጉት። እኛ ቀጣይ ትውልድ ድህነት አናወርስም። አሁን እንተጋለን፣ ብንቸግርም እንቋቋማለን። ለምን? ይህ ለቀጣይ አናወርስም። ድህነታችን ዕጣ ፈንታችን አይደለም። ውድቀታችን ዕጣ ፈንታችን አይደለም። እኛ የተሻለ ሕይወት ልናወርስ እንችላለን። ስለዚህ በዚህ መንፈስ ወደ ከባድ ስራ፣ ሌሎች ሀገራት የማይሰሩትን ስራ ለመስራት ሄዶ በዚህ መንፈስ ሰርቶ ነበር። ከዚህ የተነሳ ኮሪያ ተካሂዳለች። 2024 ዓመት ነው የደቡብ ኮሪያ አንድ ሰው ነፍስ ወከፍ ገቢ $35,000። እኛ ኮሪያውያን በጥልቅ አይምሮ ልብ ውስጥ ስለ ጃፓን ቅሬታ አለ። ቅሬታ የዘንድሮ የደቡብ ኮሪያ አንድ ሰው ነፍስ ወከፍ ገቢ ከጃፓን የአንድ ሰው ነፍስ ወከፍ ገቢ የበለጠ ነው። የጂ20 አዘጋጅ ሀገር አባል ግንባር ቀደም የአይቲ ተጠቃሚ ሀገር በኢንተርኔት ፍጥነት ደቡብ ኮሪያ አንደኛ። ብዙ ሸቀጣ ወደ ውጭ ሀገር በመላክ በዓለም 6ኛ።
አንድ ትሪሊዮን በሚቆጠር ዶላር ላይ ንግዷ የምታንቀሳቅስ ሀገር በመሆኗ ተቃይራለች። ይህ በጥልቀት የማሰብ ችሎታ የሚያመጣው ውጤት ነው ማለት ነው። ይህንን ተጠቅማ ነበር። በጥልቀት የማሰብ ጠንካራ መሪነት፣ ተከታይነት፣ ባለቤትነት መንፈሶችን ያነሳሳል። ስትሞክሩ ግን ጠላቶች አልነበሩ? ጠላቶች ነበሩ። ይህ ምዕራቡ ጀርመን ጠቅላይ ሚኒስትር ራትር መክረዋቸው ነበር። ፈጣን መንገድ ያስፈልጋል። ፈጣን መንገድ ለኢኮኖሚ መሰረት ነው። ይገን ምክርን ተቃብሎ ነበር። ልክ ነው፣ ያስፈልጋል። ፈጣን መንገድ ለመገንባት የጄኔራል ፓርክ ተቃራኒ ፓርቲ ተቃዋሚዎች፣ ህዝቦች አብዛኞች ተቃውመው ነበር። ለምን? እነሱ አርቀው ማየት ስላቃታቸው። መሪና ተራ ህዝብ ልዩነት ምንድን ነው? መሪ አርቆ ማየት ይችላል። ልክ በቴሌስኮፕ አርቆ እንደ ማየት ነው። ተራ መሪ ግን አርቆ ማየት አይችልም። አሁን ያለው ብቻ ነው፣ ያለው ሁኔታ ብቻ ነው የሚመለከተው። አርቆ በማየት ምክር ልክ ነው። ይህ በአሁኑ ሰዓት ካልተገነባ አይሳካም፣ አይበለጽም። የፈጣን መንገድ መክፈቻ ስነ ስርዓት ጊዜ ትላልቅ መሽኖች መጥቶ ነበር። ሲዘምሩ ሳለ የተቃዋሚ ፓርቲ ተቃዋሚዎች፣ ተቃዋሚ ህዝቦች መጥቶ በዛ መንገድ ላይ በተደረደረ መንገድ ላይ ተጋድመው ነበርና መጀመሪያ ገደሉ አይገነባም። ካልገደሉ በስተቀር ሊገነባ አይችልም። እስኪ ብሉ ተቃውመው ነበር። ነገር ግን ጠንካራ መሪ ህዝቡ ማሰረታት በባለቤትነት ሰርቶ ነበረ ማለት ነው። ብዙ ተቃዋሚዎች ነበሩ። ኮሪያ ግን ታዲያ እኛ እንበለጽግ ዘንድ እናድግ ዘንድ ለቀጣይ ትውልድ ብልጽግና ለማውረስ የኤክስፖርት ኃይል ብቃት ማግኘት አለ። ብዙ ምርቶችን አምርተ ወደ ውጭ ሀገር በመላክ ገቢው መሰበሰብ አለ ብለ ወስነው ነበር። በጥንቸል መንፈስ አይቻላትም፣ በነብሩ መንፈስ ይቻለው ነበር። ቻሌንጅ አድርገው ነበር። ያኔ ትላልቅ ሀገሮች ይቃወማት ነበር። ታዲያ ደቡብ ኮሪያ እናንተ እንዴት ምርቶችን